ጉዴ ያቤት 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 እባክህ ያቤት ምን ሆነ ነው ያቤት ወይኔ ጉዴ ያሺ ያቤት ምን ሆነ ነው ተረጋጊ ደረሪ ማንም ሰው መስማት የለበትም ይልቅ ይችና ከትልቁ ክፍል መድኃኒትና ፋሻ አምጪልኝ ፍጠኝ ኢፍ አሁን እኮ ወደ ሆስፒታል መሄድ አለብን በጣም ብዙ ደም እየፈሰሰ እኮ ነው ኢፍ ፍጠኝ ያልኩሽን አትሰማሽኝም አትበሳጭኝ ይችልኝ ቤዝ ቤዝ እንዴ ናቱ ደህና ነህ? ቆይ ግን ሰዓቱን አይተዋል? ወንድሜ ቆይ ምንድነው ችግር ልታሳብደን ነው እንዴ ወደ ድርጅቱ ሄጄ እኮ በጣም ብዙ ስራ ተደራርቦ ነበር እና ከዚህ በላይ መደራረብ ስለሌለበት እሱ ሊጨራርስ ብዬ ነው ስልኬን አጥፍቼ እኮ ቀድመ ብትነግረን ጥሩ ነበር በጣም ስንጨነቅ እኮ ነው ያልነው በጣም ይቅርታ አጋጣሚ ነው ሉሊት ራሱ ከኛ ጋር እየተጨነቀች ነበር አሁን ሲደክማን ነው ተነስታ የተኛችው ሉሊት ለኔ ተጨነቀች አዎ አሁን ለማንኛውም ምግብ አምጥቼላችኋለሁ ብሉ የአንዳንድ ሰዎችን ከውሃ የቀጠነ ምግብ እየበላን በረሃብ ከምንሞት ከውጭ ገዝተህ መብላቱ ሳይሻል አይቀርም ወንድሜ ቆይ ምን እያልክ ነው እኔ እንደዛ አንባበን ባሆኝ የሰራሁት ምግብ ነው ከውሃ የቀጠነ ምናምን የምትለው እኮ አዎ አንተ እንዴት እንደዚህ ትላታለህ ሲጀመር ደግሞ እኔ ምግቧ በጣም ነው የሚመቸኝ እንደውም አንተ ያመጣው ምግብ አልበላም ራሴ ሰርቼ እበላለሁ እውነቱን ነው በጣም ታሳፍራለህ ይቀደም ይኸውልሽ አንቺ የነካሽው ነገር ሁሉ የኔ ትንሽ ይሄዳል ምድር ላይ ያለኝ ውዱ ነገር እኮ አንቺ ነሽ ባክ እንደዚህ እያልክ የሰው አንጀት አትብላ እንዲህ በቀላሉማ አናልፍም ትቀጣታለህ እሺ ምን ልቀጣል ቶይ እሺ በቃ አሁን እንብላ በቃ እናንተ ብሉ እኔ በልቼ ነው የመጣሁት ምግቡን ለእናንተ ነው የመጣሁት
ገኒ ቢኒ ምን ነው የተፈጠረ ችግር አለ እንዴ? ቢኒዬ ውስጤ ምንም ጥሩ ነገር እየተሰማኝ አይደለም። እንደው ልጅ ምን ሆነ ይሆን? ገኒ ምን እያልሽ ነው? እኔም እኮ ሳላስብ ሳልጨነቅ ቀርቼ አይደለም። ግን በቃ የሆነ መፍትሄ እስክናገኝ ድረስ አንቺ አትጨነቂ። አውቃለሁ እናት ነሽ። ግን አሁን ባለንበት ሁኔታ ትንሽ መረጋጋት ይኖርብናል። አንቺ አትጨነቂ። ይኸውልሽ ያፌትን አንድ እርምጃ መቅደም ካለብን በደንብ ማሰብ ይኖርብናል። ምንም ቢሆን እኮ እናት ነኝ። ልብ ያርፎ የሚቀመጥ ይመስላል። እንኳን የገዛ ልጅ ያዝናብኝ። እኔ ለማየት እየሸሸች ይቅርና እንደ በፊቱ እያወራችኝም ቢሆን እንኳን እዛ ወሬ ቤት ገብታ አለመጨነቅ አለመታመም አልችልም እኮ። ይገባኛል ገኒ፣ ግን እባክሽ ትንሽ ጊዜ ብቻ አስችኝ። ይኸውልሽ የሆነ መንገድ ብቻ እናጣም። አይ ቢኒ እንደው ባትልስ ምን አማራጭ አለኝ? ዝም ብዬ ከማየት ውጪ ምን አደርጋለሁ? በቃ ጥሩ ሰፍቼዋለሁ። ምንድነው ፋሻውን አምጪና ሽጊልኝ። እኔ ቆይ ያፌት ለምን ወደ ሆስፒታል አንሄድም? ለምን እንደዚህ ድርቅ ትላለህ? እኔ እኮ ያፌት ነኝ። እንደዚህ ያደረገኝን ሰው አሳድጄ ዋጋውን እሰጠዋለሁ፣ እበቀለዋለሁ እንጂ እንደማንም ተራ ሰው ሆስፒታል ሄጄ አልተካም። አሁን ያሽጊልኝ። ቆይ ምንድነው የተፈጠረው? ማን ነው እንደዚህ ያደረገ? እሱን ደርሼበት ዋጋውን ሰጠው ባይልሽ ታያለሽ። እሺ ናታን ቆይታችን የለ እዚህም የለ። ይሄ ልጅ ቆይት ነው ሄደው። ወይ ቤት እንዴት ናችሁ? ና እስኪ አንዴ እናውራ። ቆይ ምን ሆነሃል? ኧረ ምንም አልሆንኩም። ምን ነው? ቀን ላይ ስልክ አይሰራም ነበር። አሁን ደግሞ እየጠራው ከየት እንደሄድክ እንኳን አላውቅም። እራትን በልቼ ነው የመጣሁት ብለክ ወደ ላይ ወጣክ። ከዚህ በፊት ባትበላ እንኳን አብረን ትቆይ ነበር። ስልክ እያወራው ስለነበረ ነው እንጂ ስጠሪኝ ሰምቼሽ ነበር። እና ቢያንስ አቤት አትለኝም? ቤት ቀን ድርጅቱ ጋር ነው ያልኩት። አሁን ደግሞ የስራ ጉዳይ ነበር ስልክ ሳወራ የነበረው እና በጣም ደክሞኛል።
አሁንም የመጣሁት እየጠራሽኝ ዝም ብዬሽ ከመተኛ ብዬ ነው። እሺ በቃ ደህና ደር። ደህና ማን እንደዚህ ያደረገ? ምን ሆንኩ? እኔ ምን አውቃለሁ? ለኤፍራታ እኮ ስደውልላት ስልክህን አንስታ እንደተጎዳህና ሐኪም ቤትም አልሄድም እንዳልካት ነገረች። እኔ ያፌት ነኝ። ለተራ ጭረት ብዬ ራሴን አላዋርድ። ጭረት? ቆይ ወግተው ነው ደብድበው ነው? ምንም አልገባኝም። በብርቱካን ቢላዋ ነው ነካ ያደረገኝ። ሲጀመር ሊወጋኝ የሞከረው ሰው በጣም ፈሪ ነው። ለእኔ ጨለማን ተገን አድርጎ